በአንጋፋው ኮሜዲያን ወንድወሰን አውራሪስ ቀብር ስነ ስርዓት ላይ እጅግ አሳዛኝና ልብ የሚሰብር ክስተት ሆኗል። ከሱ ህልፈት በላይ በርካቶችን እንባ ያራጨው የብቸኛው ልጁ ጉዳይ ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ሞት ክፉ ነው፣ ጨካኝ፣ የጨካኝም ጨካኝ። በተለይ በኩር ልጅ ወይም ብቸኛው ልጁን ጥሎ መሄዱ በርካቶችን ደግሞ ያሳዝናል፣ ይከብዳልም። ከሰው ሞት በላይ ደግሞ በሕይወት ያሉት የልጆች ጉዳይ ለበርካቶች ሐዘን ፈጥሯል። በተለይ በኢትዮጵያ ታሪክ ታይቶ ተደምጦ በማይታወቅ ሁኔታ ከተከሰቱት እንቁ ኮሜዲያኖች መካከል አንዱ ወንድወሰን አውራሪስ ነው። ወንድወሰን አውራሪስ ህልፈቱ በርካታ አርቲስቶችን፣ የሙያ ባልደረቦችን በርካቶችን ድንጋጤና ልብ ስብራት ፈጥሮባቸዋል። ከሱ ህልፈት በላይ ደግሞ በጣም በሚያሳዝን ሁኔታ ለበርካቶች ቀብር ስነ ስርዓት ላይ የተፈጠረው ልብ የሰበረው ክስተት ገና የአባትነት ፍቅር አይታ ያልጠገበች ለጋ ዕድሜ ላይ ያላት የእሱ ልጅ ጉዳይ ነው በርካቶችን ያሳዘነው። ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? አንጋፋ ኮሜዲያኖች እንደሚሉት ከሆነ እንዳይኑ ብሌኑ የምሳሳላት 8 ዓመት ወይም ግፋብል 9 ዓመት እድሜ አካባቢ ያላት በጣም በሚገርም ሁኔታ እንቁና በጣም በትምህርት ደግሞ ታታሪ እንደነበረች ከዚህ በፊትም ስለ እሷ ተናግሮ ቃል ያጥሯል። ተናግሮም እንደማይጨርስ ጭምርም ልጁ በጣም ጎበዝና በጣም በትምህርት ላይ ንቁ እንደሆነች ጭምርም ነው። ከዛም የተነሳ ከዚህ በፊት በቀረበበት ሚዲያ መድረኮች ስለ ልጁ ሳይገልጻት አያልፍም። እጅግ አስገራሚና ድንቅ የአባትነት ፍቅር ሲያሳይላት የነበረው እስኪ የምናየውናል። ከዚህ በፊት ሚዲያ ላይ ቀርበዋል። ከዛም ሲጠየቅ ስለ ልጁ ነበር ያነሳው። ስለ ልጁ ያላነሳበት መድረክ የለም ማለት ይቻላል። ከመድረኮች መካከል ለትውስታ በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ። የልጁ ጉዳይ በየሚዲያው በየመድረኩ ሳያነሳ አይቀርም። ልጁን በጣም ያደንቃታል። ንቃቷ፣ እውቀቷ በጣም በርካቶችን ያስደመመ፣ ፍጥነቷ በተለይ ትምህርት ላይ ያላት ብቃት ልዩ እንደሆነም እሱም ስለ ልጁ ተናግሮ እንደማይጠግብ ጭምርም ነው። ታዲያስ ወንድወሰን ልጁን ጥሎ ነው የሄደው። መቼ ዳለሁ ብሎ አሰበና መቼ ያለ ጊዜ ልጁን ለወግ ማዕረግ አደርሳታለሁ ብሎ ነበር ያሰበው። በጣም በሚያሳዝን ሁኔታ ጥሏት ሄዷል፣ ላይመለስ ሄዷል። ታዲያ እኛ ሀገር የተለመደው አርቲስቶቻችን ካረፉ በኋላ ቤተሰቦቻቸውን ችላ እንላቸዋለን። የአርቲስቶች ልጆች ራሳቸው አርቲስት ናቸው። ምክንያቱም የህዝብ ልጅ ነበር። የእነሱ አብራክ ክፋይ ወይም ከጉልበታቸው የወጡት ናቸው። ለምን ታዲያ በህዝብ ዘንድ ችላ ይባላሉ? ከዚህ በፊት ኢትዮጵያ ላይ ታዋቂና እንቁ የተባሉት አርቲስቶች እነሱ ካለፉ በኋላ ልጆቻቸው ሲሰቃዩና ሲስተጓጎሉ ይስተዋላል። ከዛም የተነሳም ነው ኮሜዲያኖች ጥሪ እያቀረቡ ያሉት። እጅግ አሳዛኝና ልብ ሰባሪ ከሱ ህልፈት በላይ ደግሞ ገና በጣም በሚያሳዝን ሁኔታ ሮጣ ያልጠገበች የእሱ ልጅ በዚህ ዕድሜ አባቷን ማጣቷ ቀብር ስነ ስርዓት ላይ በመገኘትም በርካቶችን እንባ ያራጨ ክስተትም ሆኗል። ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን የሙያ ባልደረቦቹ ኮሜዲያኖቹ በሀዘን ላይ ሆነው የገለጹ ያሉት በተለይ ከሱ ህልፈት በላይ የልጅቷ ጉዳይ ነው። ሰዎች ችላ እንዳይሏት የኢትዮጵያ ህዝብ ወደ እሷ ላይ አይኑን እንዲያደርግና እንዲረዷት ከጎኗ እንዲሆኑላትም ነው። ለዚህም ነው የአርቲስቶች ጥሪ እጅግ አሳዛኝና ልብ ሰባሪ። ታላቁ ኮሜዲያን ዋርካ ወድቋል በማለትም ነው በርካቶቹ የገለጹ ያሉት። ታዲያስ ከዋርካ ጥላ ስር ያሉት በጣም በሚገርም ሁኔታ አንዷ ልጁ ነበረች። በጣም በሚያሳዝን ሁኔታ የኢትዮጵያ ህዝብ እሷ ብቻ ሳትሆን ይህን የመሰለ ሰው የኢትዮጵያ ህዝብ በማጣቱም ከምንጊዜውም በላይ ሀዘን ላይ ነው። ህዝቡ ይጽናናል። የእሷን ስብራት ግን ማን ይጠግንላት ይሁን? ማን ያጽናናት ይሁን? ገና ትምህርት ትማራለች። ብዙ ነገር ያስፈልጓታል። ከጎኗ ሰው የኢትዮጵያ ህዝብ እስከ ወዲያኛው መቆም እንዳለበትም ነው ኮሜዲያኖችም ጥሪ ያቀረቡ ያሉት። ልብ ሰባሪ ክስተት ነው። በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ ከተከሰቱት ኮሜዲያኖች መካከል አንዱ ወንድወሰን በዚሁ በቀብር ስነ ስርዓቱ ላይ የበርካቶችን ልብ የሰበረው
የልጅቷ ለቅሶ በርካታ ኢትዮጵያኖችን ሀዘን ውስጥ ከቷል። ታዲያስ ሞት ጨካኝ ነው። በጣም በሚያሳዝን ሁኔታ ልጅቷን ለመርዳት ሁሉም ኢትዮጵያዊ ከዳር እስከ ዳር መርዳት እንዳለበት እጁን መዘርጋት እንዳለበት ጭምርም ነው። የሞራልም የዜግነትም ግዴታ ነው በማለት ነው በርካቶቹ የገለጹ ያሉት። ትላንት ስቀልድ አብሮ ስስቆ የነበሩት ለበርካቶች ደግሞ ፈገግታ የፈጠረ ደስታን የፈጠረ ችግሮቻቸውን ያስረሳ ያሉበትን ችግር ጥሎ ስስቁና ስፈነድቁ የነበሩት በእሱ እንደሆነም በሱ ደግሞ በጣም በሚገርም ሁኔታ በርካቶቹ ፈታ እንዳሉበት በየመድረኩ እየቀረበ ሲያዝናናቸው እንደነበረ ጭምርም ነው። ታዲያ የዚህ የሳቅ ምንጭ የሆነው በነጻ አብዛኞቹ ስስቆ የነበሩት ታዲያ ልጁ የእሱ ልጅ ጎን መቆም እንዳለበት፣ ህዝቡ ደግሞ የዋህና ደግ ነው፣ የኢትዮጵያ ህዝብ ከጎኗ መቆም እንዳለበትም ነው አርቲስቶቹ ጥሪ እያስተላለፉ ያሉት። በጣም አንጀት ይበላል። የልጅቷ ጉዳይ በጣም ያሳዝናል። አባቷን በደንብ አቅፋ ሳጠግብ በእሷ በጣም በሚያሳዝን ሁኔታ ከአባቷ እቅፍ መለያየቷ በዚህ እድሜዋ በጣም ለበርካቶች ሀዘንንና ድንጋጤን ፈጥሯል። የአባትነት ፍቅር በተለይ ደግሞ ለህፃናት ይበረታባቸዋል። ከምንጊዜውም በላይ አባት ያስፈልጋቸዋል። በአባት ክንድ ላይ ሲሆኑ ይጽናናሉ፣ ይጠነክራሉ። በዚህ እድሜዋ አባቷን ማጣቷ ለበርካቶች እጅግ ልብ ስብራትን ፈጥሯል። ለዚህም ነው ልቤን እያለ ማረፉ ለበርካታ ኢትዮጵያኖች ድንጋጤን የፈጠረ በርካታ ኢትዮጵያኖችን ያሳዘነ እንባህ ያራጨ ክስተት ሆኗል። የኮሜዲያን ወንድወሰን ህልፈት በርካታ ኢትዮጵያኖችን ከዳር እስከ ዳር ያሳዘነና ልብ የሰበረ ክስተት እንደሆነ ጭምርም የአደባባይ መረጃዎች ናቸው። ተወዳጁና እንቁ የሆነው ኮሜዲያን በዚህ ዕድሜ ማለፉ በርካቶችን ቅዠት ወይም ዘበት እንደመሰላቸው ጭምርም ነው። የማይሆን መስሏቸው ነበር፣ ግን በጣም በሚያሳዝን እውነት ሆነ። የበርካቶችን ልብ የሰበረ የዚሁ ታዋቂና ተወዳጁ ኮሜዲያን ህልፈት በርካታ ኢትዮጵያኖች ከዳር እስከ ዳር ሀዘን ውስጥ ቢገቡ ከልጁ በላይ ደግሞ ልብ ስብራት ውስጥ ያለው የለም። በዚህ እድሜዋ ይከብዳታል፣ መቀበልም ይከብዳታል። በጣም ማንም መሸከም የማይችለውን ነገር ነው እየተሸከመች ያለችው። ቤተሰብን የመሰለ አባትን የመሰለን ነገር ማጣት እንዴት ነው በማለት በርካቶቹም የገለጹ ናቸው። ስለዚህ ከጎኗ ጋዜጠኞችም ኮሜዲያኖችም ጥሪ እንዳቀረቡት የአርት ባለሙያዎች አጠቃላይ ከጎኗ እንዲሆኑና እንዲረዷት ቀጣይ ትምህርቷን በአግባቡ እንድትጨርስ፣ እንድትበረታ፣ እንድትጠነክር በዚህ እድሜዋ ገና ብዙ ማጽናናት ያስፈልጋታል። ምክንያቱም ህፃን ነች። ያየችው ነገር በጣም ከብዷታል። ለማመን እንደሚከብድ ጭምርም ነው። የአባቷ ህልፈት እጅግ ልብ ሰባሪና አሳዛኝ ነው። አባቷን እያየች ነው የተቀበረው። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። በቀብር ስነ ስርዓት ላይ የሆነው ያልተጠበቀ ክስተትን በማስመልከት የኮሜዲያን ወንድወሰን አውራሪስ ልጅን በማስመልከት በጣም በሚያሳዝን ሁኔታ ያለችበት ሁኔታ የበርካቶችን ልብ የሰበረ ክስተት፣ ኮሜዲያኖችም ጥሪ እያቀረቡ እንደሚገኙ ጭምርም ህዝቡ ከጎኗ ይሁን በማለትም ነው ጥሪ ያቀረቡላት። በጣም በሚገርም ሁኔታ የታዋቂና ተወዳጁ ልጅ በጣም በሚያሳዝን ሁኔታ ያለችበት ሁኔታ ከዚህ በፊት የነበረችው የትምህርት ንቃቷን በማስመልከት አባቷ ስገልጽላት የነበረው እጅግ የላቀ እውቀት እንዳላትና አባቷ ደግሞ ለሷ ያላት ፍቅር በጣም ልዩ እንደነበረ ጭምርም ነው። ነፍስ ይማር ወንድወሰን። ሚኪ ይህ በጊዜ ኢንፎ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።